ሲሄዱማ አንድ ላይ ሲበሉማ አንድ ላይ አንቺን ብቻ እንዳላይ አንቺን ብቻ እንዳላይ ሲለኑማ አንድ ላይ ሲተኙማ አንድ ላይ እንዳላይ ቸብ 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 አቤት አቤት አላዛርና ትንሱ ያ ልጄን በምን አየሽው ተመኘሽው ስራውን ወደሃል ባህሉን አክባሪ ትላለች እናትየው ማለት ነው። እና ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ይሄ ቪዲዮ ከተመቻችሁ ላይክም ሰብስክራይብም አድርጉኝ። ፈቅዳችሁና ወዳችሁ ስለምትከታተሉኝ ደግሞ በጣም 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 አመሰግናለሁ ትላላችሁ ማለት ነው። እና አላዛርና ትንሱ ዛሬ በአዲስ ነገር እንመጣለን ብለዋል። ሁላችሁም እንደምታውቁት አላዛርን የማያውቁ ሰው የለም ብላችሁ ማለት ብዙ ሰው የማያውቀው ሰው የለም ማለት አላዛር ማለት በጣም የሚታወቅ ሰው ነው። በጣም ትሁትና ስርዓት ያለው ልጅ ነው። ቤተሰቡን የሚወድ አብሶ ለእናቱ ያለው ክብር በጣም በጣም ያስደንቀኛል። ትንሱም ደግሞ እንደዛው ትንሱ ደግሞ በህይወቷ በጣም ብዙ ነገር ያሳለፈች የተጎዳች ሰው ናት። እና አንዳንድ ጊዜ ሁለት ሁለት የተጎዳዱ ሰዎች ሲገናኙ በመሃላቸው እግዚአብሔር ገብቶ ነገራቸውን አክሞላቸው መጨረሻው ይመር ነው የሚባለው ማለት ነው። እና ብዙ ጊዜ አላዛር ላይ ምን አይበታለሁ ከዚህ ከበፊት ህይወቱን መማር እንችላለን ማለት ነው። አንዳንድ ጊዜ ለነገሮች ላይ ሙሉ በሙሉ 100% መወሰን የለብንም። እዛ ነገር ላይ በቃ እስከመጨረሻው ያ ነገር የኔ ነው ብለን ሙጥኝ ማለት አንችልም ማለት ለምን? እንደዛ ስናደርግ ነው ህይወታችን ነገ ምስቅልቅሉ የሚወጣው በሁለት እግራችን መቆም የማንችለው ለነገ ቀጣይ ህይወት አዲስ ህይወት ለመጀመር የሚከብደን ማለት ነው። እና ብዙ ሰዎች ላይ ከእኔም ጭምር አያለሁ እና በቃ የሆነን ሰው ስናፈቅር ያ ሰው እስከመጨረሻው ይሆነኛል ሙሉ ፐርሰንት እዛ ላይ እንጥላለን። ኖ ያ ነገር መሆን የለበትም ማለት ነው። እና ይሄ ሰው ነገ ጥሎኝ ይሄዳል ብለን ማሰብ አለብን። እና ታውቃላችሁ አላዛር በጣም በብዙ የተጎዳ ሰው ነው። እና እናትየውም የአላዛር ደስታ ጠፍቶባት ነበረ። እና ልጄ ከዚህ ህመም ከዚህ ነገር ማገገም አለብህ እና ከዚህ ነገር ላይ ወጥተህ አዲስ ህይወት መጀመር አለብህ ብለው ማዘርን ትንሱን ይዘዋት መጥተው ነበር። እና ያው ከማዘርየው ጋር አንድ ላይ ሆነው ነው። እና ትንሱ ማለት በጣም ስርዓት ያላት ጨዋ ልጅ ናት። እርግት ያለች ናት። እኔ ሶሻል ሚዲያ ላይ በቅርብ ነው የመጣችው ግን ታሪኳን ተናግራ ሰምተናል። በጣም በብዙ ውጣ ውረድ በብዙ ፈተና ያሳለፈች ልጅ ናት። አላዛር ደግሞ ከምንም በላይ ብዙ ጊዜ እናቱን የሚያከብር እና እናቱን የሚወድ ሰው ለሴት ልጅ በጣም ይራራል ለሴት ሩህሩህ ነው። ለምን? በቃ እናቱን የሚያየው በዛች እናቱን የሚያይበትን አንግል ያችን ሴት በዛ ልክ ያያል ማለት ነው። አንደኛ ከትንሱ ጋር ጥሩ ነገር አብረው ያሳልፋሉ ነገ የተሻለ ነገር ይኖራቸዋል ብዬ ያሰብኩትም ለእናቱ በጣም እናቱን በጣም ነው የሚወዳት በጣም ነው የሚያከብራት። አላዛር እዚህ ለመድረሱ በጣም ብዙ ነገር ተፈትኗል። ብዙ ነገሮችን አልፎ ነው ያን ነገር መሰናክል አልፎ ነው እዚህ ደረጃ የደረሰው። ታውቃላችሁ ሶሻል ሚዲያ ላይ አንድ ሰው ሲመጣ ብዙ ውጣ ውረዶችና ብዙ ዱላዎች ይደርስበታል ማለት ነው። ያን ነገር ተቋቁሞ ራሱ ተጋፍቶ ማለፍ ከባድ አይደለም። እና አሁን ለምሳሌ ኮሜንት ስናስቀምጥ እንደፈለግን እንጽፋለን እንደፈለግን እንናገራለን እንደፈለግን እንሳደባለን ያን ነገር መቋቋም ራሱ በጣም ትልቅነት ነው። እና ታውቃላችሁ የመጣበትን መንገድ አላዛር ከዚህም በፊት ደግሞ ያለበትን ህይወት ታውቃላችሁ። እና ያው የሰው ልጅ ግዴታ ነው ህይወት ይቀጥላል ህይወትም ስለሚቀጥል ነው። እግዚአብሔር አዳምንና ሔዋንን የፈጠረው ማለት ነው። እና ግዴታ ሔዋን ለአዳም ታስፈልገዋለች አዳም ደግሞ ለሔዋን ስለምታስፈልገው አላዛርና ትንሱ አንድ ላይ ሆነዋል ማለት ነው። እና ባይ ዘ ዌይ እኔ በጣም ደስ ብሎኛል አንድ ላይ ስለሆኑ ነገሮች ተስተካክለው ደግሞ ከዚህ የበለጠ የእናትየውን ደስታ እናትየው በጣም የልጇን ደስታ ትፈልጋለች ቅስሟ እንዲሰበርባት አትፈልግም። አንድ ላይ እንዲሆን አብረው እንዲስቁ ነው ለምን የበፊት ህይወቱን ስለምታስብ ነው። ባይ ዘ ዌይ አላዛር በጣም የምወድለት ነገሩ ስነምግባሩ ነው። ለምን? ብዙ ጊዜ ከአንደበቱ ምንም ነገር ክፉ ቃልም አይወጣም ዝም ነው የሚለው አይናገርም። ተሳስቶም ነገር ቢሆን የሰው ልጅ ደግሞ ታውቃላችሁ በንግግራችሁ ምንም አስቦትም ይሁን ሳያስበውም ቢሆን ያን ቃል ከተጠቀመ ከአፉ መጥፎ ቃል ከወጣ ያ ሰው በጣም ከባድ ነው። ግን አላዛር እንደዚህ አይነት ሰው አይደለም በቃ ዝምተኛ ነው የሚለው ዝም ነው የሚለው። እና ያው ከትንሱ ጋር አዲስ ህይወት ሊጀምሩ ነው ዛሬ
በአዲስ ነገር እንመጣለን ብለው ለጥፈዋል። በጣም ነው የጓጓሁት ቪዲዮ እስከሚለቀቅ ድረስ። ያው በጣም ነው የሚያምሩት ሶስቱም፣ ማዘርየውም እሱም ትንሱም ደግሞ በጣም እምር ብሎባታል። በጣም እርግት ያለች ልጅ ናት፣ አይነ አፋር ናት እና በብዙ መከራና ውጣ ውረድ ያለፈች ልጅ ናት ትንሷ ብሶ ማለት ነው። እና አንዳንድ ጊዜ የሆነን ሰው ሲያመጣልን እግዚአብሔር ለመልካም ነው ብለን ማሰብ አለብን። ግን ከበፊት ህይወትህ ተምረህ ነገሮችን ማስተካከል አለብን። ሙሉ በሙሉ ያ ህይወት ለኔ ይሆነኛል ትክክለኛ ብለን 100% መደምደም የለብንም። ፊል ቢያደርግም እንዳንተ እንዳትጎዳ አድርጋ አስብ አላዛር ማለት ነው። እና ቤተሰቦቼ ይሄ ነው የምለው ማለት ነው። እና እስኪ እናንተ የምትሉት አስተያየት ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ለምን እኔ በእንደዛ መልኩ ነው አብሶ በጣም ነው እናትየው የምትጎዳው። የልጇ ቅስም ሲሰበር አይታችኋል። በጣም አዝኖ ነበር እና ግዴታ ሰው ያስፈልግሃል፣ የሚያክምክ ሰው ያስፈልግሃል ብላ ነው ትንሱን ይዛለት የመጣችው ማለት ነው። እና ለዛም እናትየው የእሱን የልጇን ደስታ ስላየችም በጣም ደስ ይላታል። እና ባይ ዘ ዌይ እናቶች በጣም የብዙ እናቶች ናቸው ልጄ ደረሰልኝ፣ ልጄ አደገልኝ፣ ዛሬ ህይወት ጀመረልን ብዙ ነገር ማለት በጣም ይጨነቃሉ። ብናድግም ባናድግም እድሜያችን ቢደርስም ባይደርስም የኛ ነገር በጣም ነው የሚያሳስባቸው። ህይወታችን እንዲስተካከል ህይወታችን ጥሩ ነገር ላይ እንዲደርስ ማለት ነው። እና ያ ነገር ስለሚያሳስባት የልጇ ጭንቀት ስለሚያሳስባት ነው እንደዚህ ተጨንቃ አንድ ላይ ሆኖ እንዲሆን የፈለገችው ማለት ነው። ለምን ትልቅ ሰው ነው አላዛር፣ ግን ትልቅ ስለሆነ ልጄ ትልቅ ነው ያውቃል ብላ አልተወችውም እናትየው ማለት ነው። ለምን በጣም ነው የሚከፋት እናትየው አብሶ ማለት ነው። እና እኛ እንደ ልጆች አስቸጋሪ ብንሆንም ቤተሰቦች ግን ልጆች አስቸጋሪዎች ናቸው፣ ይረብሻሉ፣ ያጠፋሉ ብሎ አይተውንም። ለምን በእኛ ደረጃ አለን ነው። እና እናትየው በዚህ አጋጣሚ በጣም ላመሰግናት ይገባል። ክብር ለእናቶች፣ ሺህ አመት ትኑርልህ እናትህ እላለሁ አላዛር ማለት ነው። በዚህ አጋጣሚ ያው በቃ መጨረሻው ይመር ነው የምለው። ለምን ሁልጊዜም የሰው ልጅ አጀማመሩ ሳይሆን መጨረሻው ሲያምር ነው ደስ የሚለው ማለት ነው። እና እኔ ምንም አልናገርም፣ መጨረሻችሁ ይመር ነው የምለው። ያው እምር ብሎባቸው ሶስቱም በአንድ ላይ ዛሬ መጥተዋል ማለት ነው ጨረቃ መስለው። ያው ማታ ቪዲዮ ይለቀቃል። የአላዛርና የትንሱ አድናቂዎች እኔንም ሰብስክራይብ እያደረጋችሁኝ ኮሜንት እያደረጋችሁኝ ባይ ባይ